ከዚህ በፊት በለቀኩት ቪዲዮ የባይቢት አካውንት አከፋፈትና ቬሪፋይ አደራረግ ተመልክተናል። በዚህ ቪዲዮ ደግሞ የማሳያችሁ የከፈትነውን አካውንት እንዴት አድርገን ሴኩሪቲ ሌቭሉን ወይም ደህንነቱን ማሳደግ እንደምንችል ይሆናል። ወደ ቪዲዮ ከመግባታችን በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ ጀምሩት። በቀጥታ ወደ ጉዳያችን እንገባለን። መጀመሪያ የባይቢት አፑን መክፈት ይኖርባችኋል። ከዛ እንደምታዩት ከላይ በግራ በኩል የፕሮፋይል ምልክቷን ትነካላችሁ። ፊንገር ፕሪንት እንድናደርግ ስለሚጠይቀን ሪዲም ናው የሚለውን በመንካት የጣት አሻራችሁን ትሰጣላችሁ። ከዚያም ቬሪፋይ አድርጎ ይከፍትላችኋል። እንደምታዩት ሴኩሪቲ የሚለው ላይ ቀይ አብርቷል፣ ወይም ሴኩሪቲ ሌቭሉ ሎ ወይም ዝቅተኛ ነው ይለኛል። ስለዚህ እሱን ለማስተካከል ሴኩሪቲ የሚለውን መጫን ይኖርብናል። እንደምታዩት አካውንታችን ሴኩሪቲ ወይም ደህንነቱ ዝቅተኛ ስለሆነ ቢያንስ አንድ አውተንቲኬሽን ሜተድ መጠቀም እንዳለብን ያስጠነቅቀናል። ስለዚህ አሁን የማሳያችሁ ሁለት ነገሮችን ነው። አንደኛ በስልክ ቁጥራችን ቬሪፋይ ማድረግ ነው የመጀመሪያው። ሁለተኛው ደግሞ ፈንድ ፓስዋርድ ለአካውንታችን መስጠት ይኖርብናል። ስለዚህ እነዚህ ሁለት ነገሮችን ካሟላን ወይም ካስተካከልን አካውንታችን ሴኩሪቲው ሀይ ይሆናል ማለት ነው፣ ወይም ጠንካራ የሆነ ሴኩሪቲ ይኖረዋል ማለት ነው። ስለዚህ መጀመሪያ ፈንድ ፓስዋርድ እንሰጣለን። እሱን ለማድረግ ከፈንድ ፓስዋርድ ከሚለው በቀኝ በኩል ያለውን ቀስት ወይም ኖት ሴታፕ የሚለውን እንነካለን። እንደምትመለከቱት ጠንካራ እና የማትረሱትን ፈንድ ፓስዋርድ ታስገባላችሁ። የመጀመሪያው ፈንድ ፓስዋርድ ካስገባችሁ በኋላ ታችኛው ቦክስ ላይም ለማረጋገጥ የላኛው ቦክስ ላይ የሞላችሁትን ፓስዋርድ በድጋሚ አስገባት ይኖርባችኋል። ከዛ ኮንፊርም የሚለውን ጫናላችሁ። እንደተለመደው ሴኩሪቲ ቬሪፊኬሽን ኮድ ወደ ኢሜይላችን ይልክልናል። እሱን ኮድ ኢሜይላችን በመክፈት ሄደን ጽፈን በመምጣት ያንን ኮድ እዚህ አፑ ላይ እንሞላለን። ኮዱ ለ60 ሰከንድ የሚያገለግል ሲሆን ካልደረሳችሁ፣ ምናልባት በመጀመሪያው ሙከራ ካልደረሳችሁ ሪሴንድ ማለት ይኖርባችኋል። ሪሴንድ የሚለውን ነክታችሁ ኮዱን በድጋሚ ማስላክ ትችላላችሁ። ኮዱን በዚህ መልኩ ከሞላችሁ በኋላ ኮንፊርም የሚለውን ጫናላችሁ። እንደምትመለከቱት ፈንዲንግ ፓስዋርድ በቀላሉ ሞልቻለሁ። በመቀጠል ስልክ ቁጥራችንን ማስገባት ይኖርብናል። ስለዚህ እሱን ለማስገባት ስልክ ቁጥራችን ለማስገባት ስልክ ቁጥራችን ፊት ለፊት ያለችዋን ኖት ሴታፕ የምትሏን ወይም ቀስት ምልክቷን እንጫናታለን። ከዛ እንደምታዩት ከመጣባችሁ እናንተ ጋር ፐዝል ኪዩዝ ይመጣል። ያን ፐዝል ኪዩዝ ልክ እንደዚህ ስላይድ በማድረግ ወይም በመጎተት ቅርጹን የሚመስለው ክፍት ቦታ ላይ ወስደን ማስቀመጥ ይኖርብናል ማለት ነው ቬሪፋይ ለማድረግ። ስለዚህ ባይቢት ማንነታችሁን ለማረጋገጥ ወደ ኢሜላችሁ ኮድ ይልክላችኋል። ስለዚህ እንደተለመደው የተላከልን ኮድ ወደ ኢሜላችን በመሄድ ከፍተን ከዛ በኋላ ወደ አፑ እንደገና ተመልሰን ማስገባት ይኖርብናል። እንደምታዩት ስልክ ቁጥራችንን አስገቡ ይለናል። ስለዚህ ስልክ ቁጥራችሁን ስታስገቡ ፕላስ 65 ነው የሚለው እንደምታዩት እኔ ጋ የኢትዮጵያ ስላልሆነ የቀስት ምልክቷን በመጫን ፕላስ 251 የሚለውን መርጠን በቀኝ በኩል ባለ ቦክስ ውስጥ 09 ብለን መጀመር የለብንም። መጀመር ያለብን 9 ብለን ነው። ከዛ ቀሪውን የስልክ ቁጥራችሁን በምታዩት መልኩ 8 ዲጂቱን ታስገባላችሁ ማለት ነው። እኔ ከሴኩሪቲ አንጻር ነው የደበኩት። ስለዚህ 09 ሳይሆን የምትሉት 9 ብላችሁ ከዛ በኋላ ቀሪውን ስልክ ቁጥራችሁን 8 ዲጂቱን ታስገባላችሁ ከኋላ ያለው ማለት ነው። ከዛም ሪሲቭ ቬሪፊኬሽን ኮድ የሚለውን ትጫኑታላችሁ። በመቀጠል ወደ ስልክ ቁጥራችሁ ሜሴጅ ወይም ኮድ ይልክልናል። ይህን የተላከልን ኮድ ይዘን እዚህ ቦታ ላይ እንሞላዋለን ማለት ነው። በዚህ መንገድ በቀላሉ ስልክ ቁጥራችንን ቬሪፋይ ማድረግ እንደምንችል አሳይቻችኋለሁ። እንደምታዩት ሎ ሴኩሪቲ ሌቭል የነበረው አካውንታችን አሁን ሀይ ወይም ጠንካራ ሴኩሪቲ እንዲኖረው ማድረግ ችለናል። ከዚህ በኋላ በዚህ አካውንት ማንኛውንም ክሪፕቶ ዲፖዚት ማድረግም ሆነ ፒቱፒ ትሬድ ማድረግ እንችላለን። እስካሁን ቪዲዮን ላይክ ሳታደርጉ ስትከታተሉ ከነበራችሁ ቪዲዮን ላይክ እንድታደርጉ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሆንላችሁ። ባይ ባይ።